ሰላም ሰላም ቤተሰብ እንኳን ደህና መጣችሁ። ስለመጣችሁ አመሰግናለሁ። ላይክ ሰብስክራይብ ያደረጋችሁ ተከታተሉኝ። ዛሬ ማዘጋጅላችሁ የጾም የእንቁላል ፍርፍር ነው። ማዘጋጀው ከሽምብራ ዱቄት ነው። ቤተሰብ መጀመሪያ ውሃዬን አፈላለሁ። ውሃ ውስጥ ዘይትና ጨው፣ ኮረሪማ እጠቀማለሁ። እሱ ብስል እስከሚል ድረስ እንደዚህ እናሸዋለን ማለት ነው። እንዳይጓጉልብን እጃችን ሳይቋረጥ እንደዚህ እሽት እናደርገዋለን። በደንብ እናሸዋለን ማለት ነው። ከዛ እንዲበርድልን ስጓችን እስከምናዘጋጅ እናስቀምጣለን ማለት ነው። ቤተሰብ ለስጎዬ መጥበሻ ዘይት ጨምሬያለሁ። ቤተሰብ ዘይቱ ጋል ሲልልኝ ሽንኩርት እጠቀማለሁ። ሽንኩርቴ እንደዚህ ከጨመርኩ በኋላ ሽንኩርት በደንብ አድርገን እናበስላለን ቡኒ ከለር እስከሚይዝ ድረስ። ቤተሰብ ይኸው በስሏል። ሽንኩርቴ በደንብ ቡኒ ሆኖ መስሎልኛል። ቲማቲም ከትፌ አዘጋጅቻለሁ። ቲማቲም እጠቀማለሁ ማለት ነው። ቤተሰብ ቲማቲም ጨምሬያለሁ። እሱን በደንብ አድርጌ አበስላለሁ። በደንብ አቁላላለሁ። ውሃ እየጨመርኩ ቲማቲሙ ብስል እንዲልልኝ ማለት ነው። እኛ ቤተሰብ ቲማቲሜ በደንብ በስሏል። እዚህ ጋር እርድ ተጠቅሜያለሁ። እርድ እና ጨውና ትንሽ የስጋ መጥበሻ ብቻ ነው የተጠቀምኩት። ቅመም ብዙም አልተጠቀምኩም። እናንተ የምትፈልጉትን ቅመም መጠቀም ትችላላችሁ ማለት ነው። ቤተሰብ እዚህ ጋር ጨው ጨምሬያለሁ። ትንሽ ውሃ ጠብ እያደረኩኝ ቲማቲሙ እንዲበስልልኝ ብስል አደርገዋለሁ ማለት ነው። ቤተሰብ በጣም ነው የሚጣፍጠው። ጣዕሙ እንቁላል ነው የሚለው ስም አለው፣ ግን ምንድነው እንደሚበሰራው ግን ስሙን አላውቀውም ምን እንደሚባል። እኔ የጾም እንቁላል ፍርፍር ነው የምለው። ስሙን የምታውቁ ጻፉልኝ እስቲ ከስር። ነጭ ሽንኩርት አድርጌያለሁ ቤተሰብ እዚህ ጋር። ነጭ ሽንኩርቴን ካቁላላው በኋላ ቤተሰብ በጣም የሚያምር ሆኖ በስሎልኛል። ሽምብራ ዱቄቴን ደግሞ ሲቀዘቅዝልኝ ፍርፍር አድርጌ አዘጋጅቼዋለሁ ማለት ነው። ሲደርቅ ራሱ ፍርፍር ይላል። እንትን ስትሉት ወይ በማንኪያ ወይ ደግሞ በእጃችሁ እንትን ስትሉት እንደዚህ ፍርፍር ይላል። እሱን እንጨምራለን ማለት ነው። ቤተሰብ ይሄ ቤተሰብ ይሁት እንደዚህ እናገናኘዋለን ከስጎ ጋር። በጣም ነው የሚጥመው፣ በጣም ነው የሚጣፍጠው። ጾም ሰዓት ላይ እየሰራችሁ ሞክሩት። በጣም 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 ልዩ ነው ጣዕሙ የሆነት። ያው እንቁላል ከለሩ ራሱ እንቁላል ነው የሚመስለው። ቃሪያ ጨምራለሁ። ያው ቤተሰብ አሁን በስሏል ማለት ነው። ዝግጁ ሆኗል። ለቀማሽ አቀርባለሁ ማለት ነው። እኔ ቀማሽ አለኝ። ያው እንደዚህ በሚያምር ህይወት አያምርም? በጣም ነው የሚያምረው። በጣም ነው የሚጣፍጠው። ሰብ እየሰራችሁ ሞክሩት። ላይክ ሰብስክራይብ እንዳትረሱ። በጣም ነው የማመሰግነው ስለተከታተላችሁኝ። አብራችሁ ለነበራችሁ በሙሉ በጣም አመሰግናለሁ። መልካም ቆይታ ይሁንላችሁ። በጣም ነው የሚጣፍጠው። ሞክሩት እየሰራችሁ በየቤታችሁ። Subscribe to my channel.